ቲቶ ምዕራፍ 3 የኔ አይነት መጽሐፍ ያዛችሁ ገጽ 195 እንደዚህ አይነት መጽሐፍ ከያዛችሁ ፓስተር የኮንፈረንሱን ርዕስ ልኬው ስለነበር እዚህ ላይ ጽፈው ነበር ወይስ አልተነገረም ለህዝቡ? እሺ ማገለግልበት የቃል ሐሳብ ያለው አንድ ቦታ ላይ ነው ያለው ግን ወደዚህ ወደዛ ይያል ዛሬም ነገም እሁድም እንነጋገራለን። መነሻ ሐሳቤ በቲቶ ምዕራፍ 3 ከቁጥር 3 እስከ 7 የጌታን ቃል ለማንበብ እግሮቻችሁን የምትችሉ ድካም ከሌለባችሁ ቆማችሁ የጌታን ቃል አብረን እናነባለን። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች ተድላ ነው ግን እንደ ባሪያ ነው እንደ ባሪያዎች የምንገዛ በክፋትና በመቀኝነት የምንኖር የምንጣላ እርስ በርሳችንም የምንጠላላ ነበር የምንጣላና የምንጠላላ ነበርን። ይደንቅ ነው። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እስቲ ሰውን መውደዱ በሉት። ዞር ብላችሁ ያለ ምንም ነገር ጌታ እንዲሁ ይወድሃል በሉት። እንዲሁ ይወድሻል። ሰውን መውደዱ በተገለጠ መጀመሪያም ይወደናል እግዚአብሔር ፍቅር ነው ግን ደግሞ መውደዱን ለማሳየት ልጁን ሲገልጥ ጌታችን ኢየሱስ ክርስቶስ የፍቅሩ መገለጫ ሆኖ ከዚህ የሚበልጥ ፍቅር ለማንም የለውም እንደሚል ኢየሱስ የፍቅሩ መገለጫ ነው። አንዳንድ ጊዜ ሰውን ወዳለው እንላለን ግን ፍቅራችንን መግለጥ ካልቻል አይታወቅምና ተወዳጁ ያ አካል እየተጠላ እንደሚኖር ወይም አይወደኝም አትወደኝም ይላል እንዲም ብሎ የተሳሳተ ትርጓሜ ሊይዝ ይዳደዋልና እግዚአብሔር ይወደናል። እግዚአብሔር ፍቅር ነው። አሜን። እግዚአብሔር ፍቅር ነው። ፍቅሩን ደግሞ ወይም ሰውን መውደዱን የገለጠው በማን ነው? በልጁ በኢየሱስ ክርስቶስ ነው። ሰውን መውደዱ በተገለጠ ጊዜ እንደ ምህረቱ መጠን ጭንቃል እንዳትረሱ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያም መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። ጸልያለን። እናመሰግንሃለን ቅዱስ አምላክ እግዚአብሔር ሆይ ስለዚህ ምሽት ስለዚህች ምድር በዚህ ምድር ላይ ደግሞ ስላሉ ያንተ ልጆች ደግሞ ወንድምም እህትም አርገህ ስለሰጠህን በዚህች ምድር ደግሞ እንዲኖሩ እንዲያመልኩህ እንዲያገለግሉህ እንዲኖሩልህ ደጅንም በርንም ከፍተህ በዚህ ስላኖርካቸው ስለበራህላቸው ከሁሉ በላይ ስለተገለጥክላቸው ልጆች ስለሆኑ ይሄው ልጆች ሆንና አንድ ቤት የተገናኘንበት ምክንያቱ ለሱ ነው። አንድ ላይ ስለበራህልን ስለተገለጥክልን መውደድህን ለማሳየት ልጅህን ገልጠህ ደግሞ የተላከው ልጅ ኢየሱስ ክርስቶስ ለኛ ፍንትው ብሎ ስለበራ እናመሰግንሃለን። ዛሬም በዚህ ቃል ላይ ቆመን በእነዚህ ሰሞኖች ስንነጋገር እንደሚገባ ቃልህን እንድትገልጥልን እንድታበራልን ይህ ቃሉ የታመነ ነው የተባለው ቃል ለሁለንተናችን እንዲገለጥ የጨለማ ምክር እንዲፈርስ የተከተለ የትኛውም ግፍ ከላያችን እንዲበጠስ በክርስቶስ ብርሃን ተደብቆ ያሉ የጨለማ ቁራጮች ከላያችን ላይ እንዲመለሱ በጌታ በኢየሱስ ክርስቶስ ስም ማዳንህ ዛሬም በክርስቶስ ኢየሱስ በኩል በሰራው የጽድቅና የማዳን ሥራ በኩል ሁላችን በፊት ቆመን ስንኖርም ስንመላለስም ከዚህ በኋላ ለሌላ ላንገዛ
ለሌላ ላንያዝ ተመልሰን ወደ ነበርንበት ላንሄድ ወደ ጨለማ ወደ ክፉ ስራ ወደ ልዩ ልዩ ተድላ ግን ደግሞ ባሪያዎች ሆኖ ከመኖር ወደ ኋላ ከሚመለስ ይልቅ ከተደረገልን ነገር ተነስተን ወደፊት የምንሄድ እንድንሆን ያለንበት ቦታ እንዳንቆይ በእያንዳንዱ መንፈሳዊ ህይወቶቻችን ላይ እምትፈልገውን ማታጣብን እንድንሆን በጌታ በኢየሱስ ክርስቶስ ስም በፊት ቆመናል። ቃልህን ባርክልን፣ የዕለት እንጀራችንን ስጠን በጌታችን በኢየሱስ ክርስቶስ በኩል አሜን። ቴንክ ዩ። የማካፈላችሁ የጌታ ቃል ርዕስ ቃል በቃል ቅድምችን ቃል እንዳትረሱ ያልኳችሁ ቁጥር 5 ላይ ሰውን መውደዱ በተገለጠ ጊዜ እንደ ምህረቱ መጠን እስቲ ጉባኤው እንደ ምህረቱ መጠን ይበል። እንደ ምህረቱ ማካፈላችሁ ዛሬም ነገም ከነጎዲያም ርዕሳችን ምንድነው? እንደ ምህረቱ መጠን። ሃሌሉያ። ዋስትናችን በየቀኑ የምንኖረው የህይወት አይነት ሳይሆን ያ ለኛ የተመዘነ የምህረት መጠን ከልክ በላይ ስለሆነ ለመኖራችን ዋስትና የሆነልን ምህረት ነው። በእያንዳንዱ ቀን ላይ ጣልቃ ቢገባልን ልጁን ቢልክልን ሰውን መውደዱን ልጁን በመላክ ቢገልጥ በእያንዳንዱ ቀን ከጠላቶቻችን ሲያድነን በህይወቶቻችን ላይ ከነገ መልካም ነገሮቻችን ሲያገናኘን በእያንዳንዱ ቀን ወጥተን ስንገባ ሰርተን ስናገኝ ጤና ሲሰጠን እግሮቻችን ሲራመዱ ማሰብ ስንችል በህይወታችን ላይ አለቁ የተባሉ ቀኖች ሲቀጠሉ በቃ ያልነው ነገር ሲቀጥል አለቀ ያልነው ነገር ሲጀምር እንዴት አልፈዋለሁ ያልነው ነገር ቀሎን ስናልፍ እነዚህ ሁሉ የእግዚአብሔርን ደግነት የእግዚአብሔር መልካምነት መሰረት የሚያደርጉት እንደ ምህኑ መጠን ነው። እንደ ምህረቱ መጠን ነው። ያ ምህረቱ ብዙ ስለሆነ አንጠፋም። አሜን። ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ምኑ ስለማያልቅ ርህራሄው አያልቅምና ይላል። ይህ እግዚአብሔር ርህራሄ የእግዚአብሔር ምህረት በእያንዳንዱ ቀን የእግዚአብሔር ደግነት እየበዛልን እንድንኖር እሱ ብቻ ደግሞ አይደለም ከሚታየው ይሁን ከማይታየው ከዚህ መንፈሳዊያን ሰራዊት እጅ ነፃ እንድንወጣ ከጨለማው መንግስት ነፃ እንድንወጣ ከሞት ወደ ህይወት እንድንሻገር ከድቅድቅ ጨለማ ወደሚደነቅ ብርሃን እንድንመጣ ያደረገን የምኑ መጠን ነው። እኛ ብዙ ጊዜ እንበድላለን ወይ እንስታለን ደካሞች ነን። ብዙ ጊዜ ለመጸለይ እንኳን ምንታገል እስከ አሁን ድረስ ተክቶ መጸለይ ቁም ነገር የሆነብን ሰዎች ልንሆን እንችላለን። ለመትጋት ምንቸገር በጣም ካሁን በኋላ ጾማለሁ ብለን ገና ባልን ማታ ጀምሮ መብላት ምንጀምር እንደገና በማግስቱ የሚከብደን መንፈሳዊ ነገር ለማድረግ ብዙ ጊዜ ቸርች ለምን ትቀራለህ የምንባል ብዙ ድካሞች የከበቡን ከዳን እንኳን በኋላ ከበራልን በኋላ እንኳን ብዙ የሚታገለን ነገር ያለን ሰዎች ነን እና በእያንዳንዱ ቀን ግን ስንታይ ፈገግ ብለን ተሳክቶልን እንደዚህ ደግሞ በማይመች ሁኔታ ሁሉ አፍርታችሁ እንድትኖሩ የሚያደርገው እንደምኑ መጠን ነው። ስለዚህ የኮንፈረንስ ይሄ ምስል ተነስቶ ወይ ነገ አስተካክላችሁት እስከ ሰኞ ድረስ እስከ እሁድ ድረስ እንደ ምህረቱ መጠን ብላችሁ በትግርኛም በአማርኛም በእንግሊዘኛም ብትጽፉና በቃ ይሄን ያያሰብን ከዚህ እንደገና ስንጸልይም የሚሆንልን መልካም ነገሮች እንደምኑ መጠን ነው። በቃና ሁሉ ነገር መሰረት የሚያደርገው ምኑን ነው? ምህረቱን ነው። እግዚአብሔር የተባረከ ይሁን እና ይሄንን እንነጋገራለን። በህይወታችን ላይ የሆነውን ነገር ሁሉ መሰረት አድርገን እናወራለን። ዛሬ ትንሽ ምናልባት አካሌ ላይ ድካም ካለ ምህረት ታረጉልኛላችሁ ከድካም ስለመጣው። መጽሐፉ ሁለት ህይወቶችን ያነሳል ከዚህ በፊት የነበርንበትን የህይወት አይነት። ቁጥር 3 ላይ አስቀድመን የሚል ቃል አለ። ልክ ነው አላችሁ? አርሄር አስቀድመን ይላል። ስለዚህ አስቀድመን ካለ አሁን ከምንኖረው ጌታ ኢየሱስን እንደ ግል አዳኝ ከተቀበል በፊት ይሄ ብርሃን ሳይበራልን የጌታ ሳንሆን እጃችንን ሰቅለን ኢየሱስ ክርስቶስን እንደ ግል አዳኝ ሳንቀበል በፊት የኖርንበት ህይወት
አሁን የሆነውን ሳንሆን በፊት አሁን የበራልን ብርሃን ሳይበራ የኢየሱስ ተከታይ ከመሆናችን በፊት አስቀድመን አይላል አስቀድመን ይሄን ማሰብ በጣም መሰረታዊ ነው እኛ ድሮ አስቀድመን ዘፈን ምን ሰማይ ነበርና አሁን መዝሙር ምን ሰማ አይደለንም እኛ ድሮ ዝም ብለን የምንዞር አሁን ግን ቸርች ምን መጣ ሰዎች አይደለንም እኛ ድሮ የተለያየ ሃይማኖት ተቋም እንሄድ ነበርን የሃይማኖት ተከታይ ነበርን አሁን ቤት ቀይረን እዚህ መጣን አይደለም ለውጡ ዳግም የመፈጠር ዳግም የመወለድ ጉዳይ እንጂ ከዘፈን ወደ መዝሙር አይደለም የመጣ ነው እና በህይወታችን ላይ የተከናወነው ነገር ፈጽሞ ከሰው ዕውቀት ከሰው ልምድ ሰው ያደርግልኛል ብላችሁ ከምታስቡት በጣም 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 የላቀ ነው እስቲ አስቀድመን ብለው አንድ ጊዜ አስቀድመን ይሄ ሐዋርያቱ ይሄን ነገር በጣም ነው የሚያነሱት አስቀድመን የሚለውን የሚያነሱበት ምክንያቱ ዛሬ እንደ ድሮ አይደለሁም ለማለት ሲፈልጉ ነው ዛሬ ምኖረው የህይወት ስርዓት ድሮ እንደኖርኩት ድሮ እንደተመላለስኩት ያኔ እንደዳከርኩት በጨለማ እንደተመላለስኩት ለተለያዩ ሃይማኖታዊና አጋንንታዊ ልማዶች ታስሬ የኖርኩበት ዘመን ነበረ ብለው አሁን ያሉበትን ህይወት ከመሰረቱ ሊለዩት ሲፈልጉ ከቀደመው በፊት ድሮ ያኔ ያሉ እነዚህ የመጽሐፍ ቅዱስ ጸሐፊያን በመንፈስ ቅዱስ እየተመሩ ተናግረዋል ድሮና አሁን አንድ አይደለንም ድሮ ለምሳሌ ጥንቆላ የሚሰራብን ነበር አሁን ግን ሲጠነቁሉ ውለው ቢያድሩ አይሰራብንም ድሮ በእኛ ላይ ምን የማይደረግ ነገር ነበር እኛ ራሱ ሞት ደም ነበር የሚለን ግደል ነበር የሚለን ታነቅ ነበር የሚለን አሁን ደግሞ ዘምር ነው የሚለን ምን ቀየረን ድሮ በህይወታችን የነበርንባቸው በጣም ያልተገቡ የህይወት ምልልሶች ነበሩን ስለዚህ ይሄንን የሚያነሱበት ዋናው ምክንያት ዲማርኬሽን አለ መጀመሪያ የነበርነውና አሁን የሆነውን ብሎ ጳውሎስ እኔ ቃሉ ላይ ብቻ አንድ ጥቅስ ላይ ነው መመሰረተው ብዙ ጊዜ እንዲህ አይነት ካልቸር ነው ያለኝ በጣም ብዙ ቦታ ቢሄድም መነሻዬን ሳለቅ ነው ማገለግላችሁ ስለዚህ ቲቶ 3 በቃ ከዚህ በኋላ አለቀው እናንተም ከዚህ በኋላ ቲቶ መጽሐፍ ሲነሳ ዘኔ ትዝ እንደሚላችሁ ተስፋ አረጋለሁ እሺ ድሮ እሺ ወይም ደግሞ አስቀድመን እስቲ አስቀድመን በሉ ምን ነበርን ይላል የማናስተውል ነበርንና ተመልከቱ አሁን የማንታዘዝ ለእግዚአብሔር ማለት ነው የምንስት ለምኞት ይሄ ለምኞት የሚለውን ኤፌሶን ምዕራፍ 2 ቁጥር 2 ላይ ተመሳሳይ ሐሳብን የሚያነሳው ጸሐፊው አንድ ስለሆነ ቲቶንም የጻፈው እንዲሁም ደግሞ ኤፌሶንንም የጻፈው አንድ ሰው ስለሆነ ተመሳሳይ የሆኑበታል ሐሳቡ እንደዚህ ይላል ለምሳሌ ኤፌሶን ምዕራፍ 2 ቁጥር 1 በበደላችሁና በኃጢአታችሁ ሙታን ነበራችሁ ከዚህ በፊት ምን ነበራችሁ ቴንኪው ሙታን ነበራችሁ ይልና በዚህ ዓለም እንዳለው ኑሮ እንደ ፍጥረታዊ ሰው ይሄ ፍጥረታዊ ሰው በሚወጣው በሚገባበት በዚህ ዓለም እንዳለው ኑሮ ይልና በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ መቼ ለሚሰራው አሁንም ምን ያደረገ ነው እየሰራ ነው ስሙ የምን አለቃ ተብሏል የመንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል ምን ማለት ነው አስቀድሞ የምንኖርበት የነበረው ዓለም አንድ የአየር ላይ አለቃ የሚባል ዲያብሎስ የሚባል አጋንንት ሲኦል የሚያስተዳድረው ዲያብሎስ የሚባል ይሄ አየር ላይ አለቃ ዓለሙን ገዝቷል አሁን ድረስ እንኳን ዓለም ሁሉ በምን እንደተያዘች እናውቃለን በክፉ እንደተያዘች እናውቃለን ይሄ ዓለምን ሁሉ በክፉ የያዘ እመኑኝ የትኛውንም ብሔር የትኛውንም አህጉር በየትኛውም ሀገር የትኛውንም ጾታ በየትኛውም እድሜ ክልል የትኛውም ኮንቲኔንት ሳይገድበው ዓለም የሚባለው ይሄ ሰባቱንም ዓለም ምናልባት ጨረቃን ጨምሮ ማለት ነው ይሄ ዓለም የሚባለው ዩኒቨርሱን በሙሉ እንደምታውቁት ጥቂት ጊዜ እንዳለው አውቆ እግዚአብሔር ከሰማይ የጣለው ይህ ዲያብሎስ የቀደመው እባብ ያሁኑ ዘንዶ ይለዋል ዓለምን ሁሉ ያስተዳድራል ዓለምን ሁሉ በክፉ ይዟል
አሁን ራሱ እንኳን የማያምኑትን ይሄ የጨለመው ዓለም አይናቸውን ያሳውራል ብርሃን እንዳይበራላቸው ስለ ክርስቶስ ሲነገር እንዳያውቁ ዓለምን በሙሉ አሁን ድረስ ሰይጣን ጨምድዶ ይዟል ዓለምን በሙሉ በአየር ላይ ስልጣን ላለው ፈቃድ እናንተም ራሳችሁ አስቀድማችሁ እንደዚህ ነበራችሁ እንዴት ባሪያ ነበራችሁ የሱ ለልዩ ልዩ ምኞትና ፍላጎት ትገዙ ነበር ፍላጎት ነው የሚመስላችሁ ግንስ ዲመኒክ ነበር አየሩን በሙሉ ዓለምን በሙሉ የተቆጣጠረ አጋንንት ወይም ሰይጣን የሚባል አለ አሁን ድረስ እስቲ አሁን ድረስ በሉ አንዴ ቆይ እስቲ አሁን ድረስ ሰይጣን አይሰራም አሁን ድረስ ጥንቆላ የለም አሁን ድረስ ሰውን አያጋድልም ደም አያፋስስም አያባላም አሁን ለኛ ብርቅ ነው ይሄ ለኛ ብርቅ ነው ለሰሜን ኢትዮጵያ በኢትዮጵያም ይሁን በእኛ በኤርትራም ይሁን በመካከለ ስንት ደም አልፈሰሰም ማንንም ያፋስሰው ንገሩኝ እስቲ ሰውን የሚያጋድለው ማን ነው አንዱ አንዱን የሚቀብረው ማን ነው በመላው ዓለም ይሄን ክፋት ሞልቶ ፈሷል አሁን ግፍ ሞልቶ ፈሷል ምድር ላይ ፍትህ የለም ፍርድ እንጂ ፍትህ ያለው እግዚአብሔር ጋር ነው ይሄ የአየር ላይ አለቃ ፈቃድ አስቀድሞ ይዞ ነበር ከዚህ ምን ያያረገን ፈቃዱን ያስፈጸመን ያኖረን ነበር ለልዩ ልዩ ምኞት ለልዩ ልዩ ተድላ ግን ደግሞ ለነዚያ ተድላ እንደ ባሪያ ነበራችሁ ይላል ምን ማለት ነው ለምሳሌ ያመነዘረ ሰው እንደ ኃጢያት አይቆጥሮም ዛሬ አመነዘርኩ ምናም ይላል ግን እንደ ክብር ይቆጥራዋል እንጂ ባርነት ነው ለኃጢያት እየተገዙ ይኖሩ ነበርና ለልዩ ልዩ ምኞት ለአየር ላይ ያለው ፈቃድ አለቃ አስቀድሞ ተመላለሳችሁ የዲያብሎስን ባሪያ ነበራችሁ ይላል መጽሐፉ ነው የሚለው አሁን ግን የማባሪያ ነን አስቀድሞ የማባሪያ ነበርን አሁን ዓለም ሁሉ የማባሪያ ነው የማንን ፈቃድ ነው ዓለም ሁሉ አሁን የሚፈጽመው የዲያብሎስን ነው አይደለም መጽሐፉ እንደዚህ ይላል ይሄ መስመር በጣም መታወቅ አለበት ሐሳባችሁን ሰብስቡልኝ ይሄ መስመር በደም መታወቅ አለበት አሁን ራሱ ይሄንን አርነታችንን እየሰለለ እየገባ እንኳን ተመልሶ በአንዳንድ ሰዎች ውስጥ ሰሞኑንም ካለ ስለምንፈትሸው ችግር የለም እዚህ ተደብቆም ካለ ስለምንጸልይ ያው አካሊን ይደከመኝ ትላንትና ማታ አጋንንት ሳስወጣ ስለደከመኝ ነው ኦንላይን አይታችሁኝ ከሆነ በጣም ብዙ ሰው ይፈታ ነበርና ለዛን ደከመኝ ስለዚህ በኋላ እበረታለሁ ሸቃባው ካለ እና ድሮ እንደዛ ነበር አሁን ተመልሶ እንደገና ባንዳንዶች ቀዳዳ ባገኘ ቁጥር ተመልሶ የዛኛውን ዓለም ለማኖር ለማባላት ለማጠንተን ክፋቱን ምቀኝነቱን ለማሰራት አሁን ድረስ እንኳን በሰዎች ህይወት ውስጥ ለማደር ይጥራል ታውቃላችሁና በእኛ ህይወት ላይ አንድ ቀድሞ የሚባል ነበር ድሮ የሚባል ነበር አስቀድሞ የሚባል ነበር አሁንማ ድሮ የሚያሰኝ አዲስ ነገር ውስጥ ገብታችኋል ያኛውን ያስረጀ አዲስ የድሮውን ድሮ ያስባለ አዲስ በህይወታችሁ ህይወት መጥቷል ለፍጹም የጨለማ ልጆች ነበራችሁ እንኳን ለእናንተ አሁን የሆናችሁትን እንድትሆኑ ለአየር ላይ ስልጣን ላለው ፈቃድ ባሪያዎች ለልዩ ልዩ ምኞት ተገዛችሁ ነበራችሁ ይላል ወይ ጉድ ዞር ብላችሁ ነፃ የወጣው ከዲያብሎስ ነው በሉት ዞር ብላችሁ ዛሬ ሰው እንደሚጨነቅ ታውቃላችሁ ትንሽ አቅሙ ደና የሆነ እንኳን ሀብታም ሰው ሁሉ ጊዜ ከኋላ አንድ የሚሄድበት የሚሮጥበት ጠንቋይ ያለው ይፈራል ካሁናው ምን ይፈጠር ይሆን ብሎ ይጨነቃል ስለዚህ ለሀብቱ ዋስትና ፍለጋ ለራሱ ነፍሱን ማቆየት እኮ አይችልም እንኳን ሀብቱን ማቆየት ዛሬ ድረስ ሰው ተጨንቆ እንደሚኖር ታውቃላችሁ ቢዝነሱ በሙሉ በክፉ ሰዎች ጭምር እንደተያዘ ጭምር ታውቃላችሁ ከኋላ ሆኖ የሚሰራ በአየር ላይ ስልጣን ያለው ፈቃድ ከፍለፊት ስታዩ ብዙ ሰዎች ኖርማል ይመስላሉ እንጂ የሚበዙት ከኋላ ዲመን እንዴት አድርጎ እንደሚጫወትባቸው በእነዚህ 20 ዓመት ባደረኝ አገልግሎቴ በአይኔ በየቀኑ እያየው ምኖር ሰው ነኝ እና እግዚአብሔር በክርስቶስ በኩል የድሮን ድሮ የሚያሰኝ አዲስ ነገር በህይወታችን እንዴት እንዳመጣ ከዛ ይሄንን ያነሳና መልሶ ቲቶ መልሳችኋለሁ እንግዲህ የእግዚአብሔርን ቃል መሰረት አድርጎ ማውራት ጥሩ ነው ቁጥር 4 በክፋት እና በመቀኝነት የምንኖር ነበርን ይላል ልክ ነው አይደለም ስሪሚቲ በክፋትና በምን በመቀኝነት እርስ በርሳችን ክፉዎች ነበርን ክፋት በልባችን ነበር እሱ ብቻ አይደለም ምቀኝነት ምን ማለት ነው
ከሱ ማጣት ይልቅ የሰው ማግኘት የሚያሳስበው ማለት ነው። አማርኛ እየገባችሁ አይደለም? ካምፓላው ሊደገም ነው ፓስተር። ከሰውየው ማጣት ይልቅ ከራሱ እጦት ይልቅ የሰው ማግኘት የሚያሰቃየው ሰው ነበር ይላል። ገብታችኋል ሐሳቤ? በሰው ሰክሰስ እንቅልፍ የምናጣ ነበርን። እንዴት አገኘ እንዴት ሆናለት? ከዛ የምንፈልገው ሰውየው እንዲወድቅ እንዲከስር እንዲጠፋ እርስ በርሳችን የምንመቀኛኝ ነበርን ይላል። የፈለገ ለምን የአንድ እናት ልጆች አትሆኑም? ይሄ የአየር ላይ ስልጣን ያለው ፈቃድ የሚሰራባችሁ ከሆነ በእናት ልጅ ላይ ትቀናለህ። የፈለገ ቢሆን ኔቸር ስለሆነ እንዴት አድርገህ መገላገል እንዳለብህ መነጋገሩ እንዳለ ሆኖ እርስ በርሳችን እንደዚህ ነበር በክፋትና በመቀኝነት የምንኖር ይልና የምንጣላ እስቲ የምንጣላ ብሎ አንዴ የምንጣላ ብሎ ቢቆም ጥሩ ነበር። እንደገና እርስ በርሳችን የምንጠላላም ነበርን ይላል። የምንጣላ ብቻ አልነበርንም። በጣም እንትን እንቅስቃሴ በዛብኝ። ምን ይሻላል? እንትኑ ድምጽ ቀንሱልኝ ቢያንስ ጸጥ ቢል ጥሩ ነው። እሺ እርስ በርሳችን የምንጣላ ነበር። እንደገና ደግሞ የምንጠላላም ነበር። እንኳን የተለያየ ቋንቋ ያወራን ኢየሱስን ልናመልክ አይደለም የአንድ እናት የአንድ አባት ልጅ ሆነን የምንጣላና የምንጠላላ ልክ እንደ አቤልና እንደ ቃይል ነበርን። እስቲ ነበርን በሉ። ይሄ ቃል በቃል አላፊ ጊዜ ነው አይደል የሚያሳየው? ነበርን ማለት ነበርን ድሮ ነበርን። እንዴ የነበረ ነበርንኛ ሰው አልነበርንም አውሬ ነበርን። አሁን ራሱ ፍጥረታዊ ሰው እንደፈለገ እኮ ሲሆን እኮ እንዴት ይሄን አረገ ልትሉ አትችሉም። ዲመኑ ነዋ ተቆጣጥሮ እኮ ያለውን የሚገዝ ይሄ ዓለምን እኮ ገዝቶ ይኖራል። የሰውን ፍጥረት ሁሉ ጨቁኖ ይኖራል። አሁን ራሱ ፍጥረት ራሱ ለራሱ ባሪያ አድርጎ ለምኞት ያኖረ ይመስላቸዋል። ምኞቶቻቸውን መኪና ነው፣ መዘሞት ነው፣ መስረቅ ነው፣ የሆነ ነገር ማድረግ ነው፣ መስራት ነው፣ መደባደብ ነው። ለነሱ ምኞታቸው ነው ይመስላቸው። ግን የምኞቶቻቸው ባሪያ አድርጎ ፍጥረቱን በሙሉ እንደዚህ ነው እያስወጣ የሚያስገባው ይላል። አሁን ቆይ ዝም ብላችሁ በመድኃኒዓለም እንደው አንድ ነገር ልስጣችሁ። ከላይ ከቁጥር 3 የማናስተውል የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ 4 በክፋትና 5 በመቀኝነት 6 የምንኖርና የምንጣላ 7 እርስ በርሳችን የምንጠላላ 8 አሁን ይሄ ሁሉ ያለበትን ሰውዬ እዚህ ጋር አስቡ። ልትወደው ትችላለህ ይሄን ሰው? ልትራራለት ትችላለህ? ልትቀበለው ልትወደው ትችላለህ? እየጠላ ልትወደው በመቀኝነት ለሚኖር ልትወደው እንዲህ የኖረ ያለን ሰው በጎ ነገር መልሶልህ አይደለም እኮ በጎ ሆኖ የማያቀን ሰው በምንም ተአምር ሰው ሊቀበለው የማይችል ክፉ መዓዛ ክፉ ጠረን ያለው አፍንጫህን የምትይዝበትን ሰው ልትወደው ገንዘብ ልታረገው ትችላለህ? አትችልም። አንድ ያጠፋ ሁለት ያጠፋ ልጆቻችንን እንኳን እንዴት እንደምንቀጣ እናውቃለን። በቤታችን አንድ ነገር የሳተማ ቢኖር ከቤት ውጣ ተብለን ያደግነው ማይችለዋል። ይሄንን ሰው ማይሸከመዋል ማይረዳዋል። ጳውሎስ እዚህ ጋር ሲጠቅስ 8 ነገር ብቻ አነሳ እንጂ ኤፌሶን ምዕራፍ 2 ላይ ሲያነሳ እንደዛ ነው። እንደገና ሮሜ ምዕራፍ 5 ላይ ሲያነሳ እኛ አስቀድመን ይልና ኃጢአተኞች ነበር ይላል። ደካሞች ሳለን ኃጢአተኞች ሳለን እንደገና ሙታን ሳለን ነበርን። ይሄን ደካማ ኃጢአተኛ የሞተ ሰው ሊሆን የማይችል ለበጎ ነገር የማይጠቅም በጎ ነገር የማይገኝበትን ሰው እንዴት ልትራራለት ትችላለህ?
በየቀኑ ሰይጣን የሚሾፍረውን ሰው ሰይጣን የሚጋልበውን ሰው ልትወደው መንገድ ላይ ቆሞ ቢለምንህ አውጥተህ ተሰጠዋለህ ወይ ገንዘብ ልደር ቢልህ ቤት ገብቼ ታምነዋለህ ወይ መብራት አጥፍተህ ተተኛለህ በሰላም ካሁን ዘረፈ አትልም ገደለኝ አትልም ለዚህ ዋጋ ይከፈላል እንዲህ ለሚኖር ሰው ዋጋ ይከፈላል እንዲህ ለሚኖር ሰው ክርስትና ማለት በጣም ከአእምሮ በላይ የሆነ እግዚአብሔር ባይሆን ኖሮ ስንቱ ወሮ በላ እኮ ነበር እዚህ ተሰበሰበው ስንቱ ወንበዴ እግዚአብሔር ደብቆልን እንጂ ስንት ግፍ እጆቻችን የተሞሉ እኮ ነበሩ እግዚአብሔር ስለሆነ በምህረቱ ባለጠጋ ስለሆነ እንደምኑ መጠን አንድ ላይ እንደ ምህረቱ መጠን ይህ ምንም የሌለበትን ሰው እግዚአብሔር ጥሎበት ወደደው የተያዘውን ሰው ወደደው በጨለማ ነው ያለው ወደደው ለኃጢአት ባሪያ ነው ግን ወደደው ለልዩ ልዩ ምኞትና ተድላ የሚገዛ ነው ግን እግዚአብሔር ወደደው ሄሎ ሕዝቅኤል ምዕራፍ 6 ቁጥር 16 ነው እሺ 16 ላስቸግር ታዲዬ 16 ማይክ ስጡልኝ በቃ ሀሎት ያለው እየመሰለኝ ነው ምን አው thank you 16:3 እሺ አንዴ ጸጥ ቀጥል እንዲህም ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል ዘርሽና ትውልድሽ ከከነዓን ምድር ነው አባትሽ አሞራዊ ነበር እናትሽም ኬጢያዊት ነበረች እሺ በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም ቆይ አሁን ስሙኝ ደጋማ ጀቹን ቤታሚ አፋን ኦሮሞ ምንም የለም እሺ በተወለድሽ ጊዜ አሁን በደም ስሙኝ አንዴ ቀና ብላችሁ በመድኃኒዓለም እኔ የጌታን ቃል በስነ ስርዓት ማውራት ፈልጋለሁ በተወለድሽ ጊዜ ሰው ሲወለድ ከምኑ ጋር ነው የሚወለደው ከእትብት ጋር ይወለዳል ልክ ነው እናቶች ከዛ ከእትብት ጋር ሲወለድ ይሄ እትብቱ የእንግዲህ ልጁ ማለት ነው በእናትየው ማህፀን ይያለ ምግብ ሲበላበት ሲጠጣ ይከረምበት መንገዱ ነው ፍቅር የተሰራበት መንገዱ ነው ከዛ ግን ተወልዶ በወደቀ ጊዜ ወዲያው እንደተወለደ ምንድነው የሚደረገው thank you ይቆረጥና ይታሰራል አሁን እዚህ ላይ የምናገኘውን ብርት ያ ነው አይደል አንቺ ግን ይላል ተወልደሽ እትብትሽን የሚበጥስ ሰው ነበርሽም የተተውሽ ነበርሽ ቀጥል አሜን ማን ምን ንጹህ መሆን ምን ማለት ነው ይሄ ማንኛውም ሰው ሲወለድ ከናት ማህፀን ሲወጣ ከአናት እስከ እግር በምን ተለውሶ ነው የሚወጣው thank you በደም ይለወሳል እንዴት ተወልዶ ንጹህ አልነበርሽም ማንንም በእንሶላ አልጠረገሽም ከነደምሽ ነበርሽ ማንንም ሊቀርብሽ እድል አልነበረውም እትብትሽ አልተበጠሰም ገላሽ ላይ ደግሞ ምን ነበረው ደም ብቻ ነበርሽ ያጠበሽ ለምን ከስራሽ የተነሳ ማንንም ሊቀርብሽ አይችልም ነበር ቀጥል በጣም ይደንቃለሁ ለምንድን ነው አንድ ሕፃን ልጅ ሲወለድ ልብስ ለብሶ ነው የሚወለደው ራቁቱን ነው ስለዚህ ራቁቱን ከተወለደ በኋላ ወዲያው የሚደረገው ከእትብቱ ከተበጠሰ በኋላ በምን ይጠቀልላል አው ሕፃኑ እንኳን ተጠቅልሎ በግርግም ታገኛላችሁ አይልም እንደ ሉቃስ 2 ላይ ስለዚህ ሕፃን ልጅ ሲወለድ በምን ይጠቀልላል በጨርቅ ይጠቀልላል ገላው ገና ለአዲስ ለምድር አዲስ ስለሆነ እንዳይጎዳ ይጠቀልላል ደምም ስለነበር ይጠቀልላል አንቺን ግን ከነጥብጥሽ ከነደምሽ በዚህ ላይ
የሚጠቀልልሽ በጨርቅ የሚጠቀልልሽ ማንንም አልነበረም። ኢየሱስን እንደገና ተወዱታላችሁ ዛሬ። ቀጥል። በተወለድሽ ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጥለሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም። ምን ማለት ነው? ምን ማለት ነው? እንዲህ ሆነሽ ስትኖሪ በነውር በጨለማ በኃጢአት በደም ተለውሰሽ ማን ይራራልሽ? ማን ያንሳሽ? ማን ትብትሽን ይበጥስ? ማን ጨርቅ ይጠቅልልሽ? ማን በውሃ ይጠብሽ ደሙን? እኔ አስታውሳለሁ ሁለተኛ ልጄን ስወልድ ሐኪሟ ፈቀደችልኝና ገባው እንትን መውለጃ ዴሊቨሪ ሩም ውስጥ እና ከገባው በኋላ አማጠች በኋላ ትንሽ ሲቸግራት ስቲች አረጓት። በጣም መቼም ሚስቶቻችን እና እናቶቻችን የሚከፍሉት ዋጋ ብዙ ነው እና ወዲያው አለቀሰች። ሴት ልጅ ነች የወለድኩት። ዛሬ በጣም ብዙ ሰው የሚወዳት ሁላችንም እንወዳት ትልቅ ልጅ ሆናልኛለች። ወዲያው ና አለችኝ ሐኪሟ ነርሷ። ና እስከ መቼ እናንተ ሴቶች ብቻ እየወለዱ ብላ እቀፍ አለች። ገና ትኩስ ልጅ ትኩስ ስላችሁ እኮ ሊትራሊ ትኩስ ልጅ። ከዛ አቀፍኳት። አቀፊያት መሳም ፈለኩ ምን ስለሆነች። በኋላ ሳያት ሁለመኗ ምንድነው? እንዴት ልሳማት? በእውነቴን እኮ ነው። ለካ አልወዳትም። እግዚአብሔር በክርስቶስ እኔን በወደደበት ልብ ልጄን መውደድ እንዳቃተኝ አየሁኝ። የተወደድኩበት ፍቅር ልጄን ከመወደድበት በላይ። ክብር ለእግዚአብሔር ይሁንለት። አቅፌ ለሰማት እግዚአብሔር ምስክሬ አሁንም በእግዚአብሔር ፊት ነው አልዋሽም። እኔ እንዴት ደስም ብሎኛል። ትኩስ ልጅ ግን ደም ብቻ ማንም አልራራልሽም። በደም ስለነበርሽ ማንም ገንዘብ አላረገሽም። ተትተሽ ነበር፣ ተጥለሽ ነበር። ያየሽ ሁሉ ይጠየፍሽ ነበር። ይሄ ትንቢታዊ መልእክት በክርስቶስ የተፈጸመ ቃል ነው። ቀጥለው ታዲያ ባንቺም ዘንድ ባለፉ ጊዜ በደምሽም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ። ምን ማለት ነው? ይሄ ናሬሽኑ ልክ በሰው አውድ በሰው ኮንቴክስት ሆኖ የቀረበ ቃል ነው። በአንቺ ዘንድ ባለፉ ጊዜ ሲል ይሄ ባለፉ ጊዜ የሚለው መለኮት ነው። ኢዝ ዲቫይን እግዚአብሔር ነው፣ ሉዓላዊ ነው አይደል? እና አለፍኩ አለ። ባጠገብሽ ሳልፍ ምን ሆነሽ አገኘሁሽ? እትብትሽ ሳይበጠስ ጨርቅ ሳትጠቀለይ ማንም ሳያጥብሽ ተትተሽ ወድቀሽ አየሁሽ ይላል። ከዛስ እያለፍኩ ነበር። መጥቶብኛል የሆነ ነገር ዛሬ ቶሎ አሜን ብትሉ እኮ ባጠገብሽ ሳልፍ እንኳን ሊያነሱሽ የተጣልሽ ነበርሽ። እኔም ይላል ባጠገብሽ ያለፍኩ አየሁሽ። በዚህ መንገድ ነው የቀረበው። ይሄ በሰው አውድ ነው የቀረበው ታሪኩ። እና ሌሎች አልፈው ሌሎች ተተውሽ የወለደች እንኳን እትብትሽን አልበጠሰችም። እኔ ግን ባጠገብሽ ባለፍኩ ጊዜ ዞር ብላችሁ መንግስተ ሰማይ የገባው ኢየሱስ ባጠገብ አልፎ ነው በሉት አንድ ጊዜ። አያያያያያያያ ሻዱቫ ሳፕሪቫኒ ማክሮጎዶስ ሬቫና ሳፕሪቫ ኢየሱስ በሰፈራችን ስላለፈ ነው። አሁን የሆነው ኢየሱስ በኔ ሰፈር ስላለፈ ነው። በመንደሬ ሲያልፍ ተጥዬ የሚያነሳኝ ጠፍቶ የሚያጥበኝ ጠፍቶ ንጽህናዬ ጠፍቶ ነበር። ከዛስ ባለፍኩ ጊዜ የሚለው ቃል ጸጉሬን ያቆመዋል። ምን ባልኩ ጊዜ? ከሱ በፊት እኮ ብዙ ሰው አልፏል። የሚያነሳሽ የለም። ያነሳሁሽ እኔ ነኝ። ቀጥል ዳጄ። ባለፍኩ ጊዜ ከሚለው
እሺ በደምሽም ውስጥ ተለውሰሽ ባየሁሽ ጊዜ እሺ በደምሽ እንዳለሽ በሕይወት ኑሪ አልኩሽ። በስመ አብ ምን ማለት ነው? በደምሽ ነሽ ያነሳሽ የለም እንደተለወሽ እንደተጣልሽ እንደጎደፍሽ ነው። ግንስ ዞር ብዬ አይቼሽ ሄድኩ አይልም። ባለፉ ጊዜ አየውሽ ከዛስ እንዲህም አልኩ በሕይወት ሄሎ በምን ኑሪ? አንድ ጊዜ በሕይወት ኑሪ አልኩሽ። ይሄ ቃል የሰው ሳይሆን የማ ቃል ነው? የእግዚአብሔር መለኮት ቃል ነው። የእግዚአብሔር ቃል ነው። በሕይወት ኑሪ አልኩሽ። ማን ስለመሞቷ ካሁን አሁን አንድ ነገር ሀፕን አደረገ ተብሎ በሚፈራ ሰዓት ላይ በሕይወት ኑሪ በሕይወት ተብለ ይሄ ቃል ወጥቶባቸዋል። ያኔ ገና ያህዌ ስጋ ለብሶ ወደ ምድር ሳይመጣ ይሄ ቃል ወጥቶባቸዋል። በምን ኑር ተብላችኋል? በሕይወት ኑር በሕይወት ኑሪ። እንደወደቀ አትቀር። መጨረሻ ይሄ አይደለም። በሕይወት ኑሪ ብዬ አልኩሽ። ቀና ምን ማለት ነው? የታጠበንማ ማንም ይስማል። ልጄ አሁን ታጥባለች ጸድታለች። አሁን በጣም ነው መስማት እሷም የምትስመኝ። ከታጠብክ በኋላ ማንም ይስማል። እንዳትታጠብ የሚስም ወድቀህ የሚቀበል በጌታ በኢየሱስ ይሄንን ሞኒተሩን ትንሽ ወደ እኔ ዞር አረ ደከመኝ ታዲያ ደከመኝ። እኔ ላንተ ጊዜ እንደዚህ ነኝ። ስፒከሩ ለምንድን ነው እናንተ ጥሩ አዳራሻችሁ ቆንጆ ነው። ስፒከራችሁን ግን ቀይሩ እሺ። እኛ አሁን ረስተናል ስፒከር እኛ ረስተናል። እንደዚህ እናንተ ጥሩ ነው ወይ የሆነ ነገሩን ነካኩትና አለው እዚህ ውስጥ አለው እሺ በሕይወት ኑሪ ቀጥል ታዲያ በእርሻ እንዳለ ቡቃያ አበዛሁሽ። ተመልከቱ አሁን ቀጥል። አንቺም አደግሽ ታላቅም ሆንሽ በእጅጉም አጌጥሽ ጡትሽም አጎጠጎጠ ጠጉርሽም አደገ። በቃኝ አሁን ይሄንን ነገ ተቀጥለዋለህ። መጀመሪያ የተነሳው ሰው ይሄንን እያነበብኩ ቅድም ፕሌን ውስጥ ደስ ይለኝ ነበር። አጠገቤ የተቀመጠው ሰውዬ 4 ጣሳ አልኮል ይጠጣል ዝም ብሎ አበሻ ቢራ ረጊታው ይንሲ መንፈስ እየሸቀፈኝ ይጠጣል። እኔ ደግሞ ነዳለው የሚጠጣው እሱ መሰክረው እኔ ዋው አሁን እንደተለወሰች እንደምንጠላላ ሆነን በጨለማ እንዳለን ሆነን ምንድነው የሆነው? በቃ እሱን ሰብኬ ጨርሼ እንጸልያለን። ለዛሬው መልእክቴ ነው። እግዚአብሔርም ሰውን መውደዱ ገና ከዘፍጥረት መነሻ ሰውን ሳይፈጥረው በፊት እግዚአብሔር መልካም አይደለም ብሎ በመልካም መካከል ሰውን ፈጥሮ ፍቅሩን ለመግለጥ ሰውን እንደ እንስሳ ሳይሆን እንደ መልኩ ፈጥሮ መውደዱን ለሰው አሳይቷል። የትኛውንም ቋንቋ ይናገር የወደቀ ሰው ብታየው የወደቀው የእግዚአብሔር መልክ ነው እንጂ አማራ፣ ትግሬ፣ ኦሮሞ አይደለም። የእግዚአብሔር መልክ ነው የወደቀው። ሰውን መውደዱን ከፍጥረት መነሻ ጀምሮ ይታወቃል። እግዚአብሔር ፍቅር ሌላ ስሙ እኮ እንዳው መጽሐፉ የሚለው እግዚአብሔር ምንድነው ይላል? ፍቅር። ኦኬ የፍቅሩ ልክ የጎላው በስህተት ላይ ጭምር ነው። ምን ማለት ነው? አዳም ሳተ አትብላ የተባለውን ሲበላ ብዬ ነበር የሚል አባት ሳይሆን ተከትሎ መጥቶ ወዴት ነህ የሚል ሰው የሚፈልግ ነው። እግዚአብሔር ፈላጊ ነው። የት ነው ያለኸው አዳም? የት ሄድክ አለው። መምጣት አልነበረበትም እንደበላ እኮ አውቋል። ኢዝ ጋድ ግን እግዚአብሔር ሰው ፈላጊ ነው። የት ነህ አለው። ዛሬም ቢሆን እግዚአብሔር የፍጥረት ፈላጊ ነው። የሰው ሁሉ ልጆች ፈላጊ እግዚአብሔር ነው። ለስሙ ክብር ይሁንለት። ከዛ አትብላ አልኩም በላ አለው። አዎ
እቺ የሰጠኝ ሴት አንቺስ እባቡ ነው ለሶስቱንም አናግሮ ሲያበቃ አንድ ነገር ኪዳን ገብቶለት ነው ከገነት ያስወጣው ምንድነው ያደረገው ቅጠሉን ከላዩ ላይ ያወለቀለትና ቁርበት አለበሰው ይሄ ቁርበት የወጣው በቅጠል ነው የምትመለሰው ግን በቁርበት ነው አለው ቁርበት ማለት በትግርኛ ከሎ ማለት ነው ቆዳ ምን ማለት ነው በትግርኛ ቁርበት ነው ከሎስ አይደለም ቆዳ ማለት ነው ቁርበት ነው ቁርበት ደበሎ እሺ ቆዳው ከየት መጣ ምን ከሌለ የሚሰዋ የሚፈስ ደም የታረደ ከሌለ ሊለብስ አይችልም ወደፊት እግዚአብሔር ፍቅሩን ለሰው ልጆች መውደዱን በሚገልጥ ጊዜ በመስዋዕት ወደ መንግስቱ እንደሚመልሰው ተስፋ ሰጥቶት ከገነት አወጣው ሲወጣ እንደሚመለስ ያውቃል ለምን እግዚአብሔር ፍቅር ስለሆነ እሺ ምንድነው የሚለው ታዲያ ቁጥር 5 ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ ምን ባለ ጊዜ ይሄ ቃል በጣም ቁልፍ ቃል ነው እሺ ቲቶ ላይ ቁልፍ ቃል ከሚባለው አንዱ ሰውን መውደዱ ምን ባለ ጊዜ በተገለጠ ጊዜ ምን ማለት ነው ይሄ አሁን ፍቅርን በምን ትገልጡታላችሁ ከማድረግ ውጪ አሁን ለምሳሌ ወድሃለሁ ብትለኝ በምን አቃለሁ ፍቅር ንግግር አይደለም ፍቅርን የሚገልጠው ስጦታ ነው ስጦታ ሁሉ ፍቅር ባይሆንም ፍቅር ግን በስጦታ ይገለጣል ልረግመዋለሁ ከስጦታ ውጪ ፍቅርን ዲፋይን የሚያደርገው ምንም እማትሰጠውን ብትወደውም ፍቅርህ እየተገለጠ ስላልሆነ እየወደድከው እንደሆነ አይታወቅም ደግመዋለሁ ከዚህ የሚበልጥ ፍቅር ለማንም አንድ ልጁን አይለ መጽሐፉ አሳልፎ ሲል ፍቅሩን የገለጠው በመስጠት ነው ልጁን አሳልፎ ለሰው ልጆች ሁሉ ድነት ሲል ሲሰጥ ጭካኔው ሳይሆን እግዚአብሔር ለሰው ልጆች ያለውን ፍቅር ስለዚህ ፍቅር በመስጠት ብቻ ይብራራል ደግመዋለሁ መስጠት ሁሉ ፍቅር ነው ባይባልም ፍቅር ግን በመስጠት ብቻ ነው የሚገለጠው እናንተን በሆነ ጽፈው ነበር መስጠት ሁሉ ፍቅር አይደለም ፍቅር ግን በመስጠት ብቻ ነው የሚገለጠው ፍቅርን በመስጠት ጊዜን በመስጠት ገንዘብ በመስጠት አለኝ የምትሉትን በመስጠት ምን ልስጥህ ይያል ፍቅር የሚብራራው በመስጠት ብቻ ነው አንዳንድ ጊዜ ሚስቶቻችን ይጠይቃሉ ይሄ ነገር ተቀርጾ ሚስቴ ከሰማችሁ እንግዲህ ሰላም ለሷ ይሁን ቆይታው 5 አመት 10 አመት ኖረን ተወደኛለህ ይላሉ ለምን እንደሆነ ታውቃላችሁ ሴቶቹን እነዚህ ሴቶች በገንዘብ ብዙ አይታለሉ በፍቅር ነው የሚያምኑት እና የታለ የሰጠኸኝ ጊዜ ይላሉ የታለ የሰጠኸኝ ስጦታ ይላሉ የታለ ለኔ የምትሆነው የታለ ይላሉ 10 አመት ኖራችሁ 4 ወልዳችሁ በ10ኛው አመት ተወደኛለህ ይላሉ እና ይሄን ሰሞን ያለች ሴት እዚህ ቤት ሳትኖር አትቀርም እንደዚህ ምን ማለት ነው ልክ ነሽ እሺ አረጋግጪ በየመሃል አረጋግጪ ድሮ ሼፒ ሆነሽ ሳትወልጂ በቅርጽ ቁንጅና ኖሮሽ ስትወልጂ እንትን ሲሆን የድሮ መልክ ሲጠፋ የድሮ ቅርጽ ሲጠፋ እንደ ድሮ መወለዳቸውን ሴቶቹ ማረጋገጥ ይፈልጋሉና ወንድሞች ሳይሰለቻችሁ ፍቅራችሁን ግለጡ
በተጠየቃችሁ ጊዜ ሁሉ እወድሻለሁ በሉ እሺ ታውቂያለ እንዴ ምናምን አታውቅም ንገራት የዛንን ቀንም ደግመ ንገራት የጠየቀች ቀን አሁንም ደግመ ንገራት እንጂ ባለፈው ነግሬሻለሁ ይባላል አበሻ ያንቀዋል ፍቅር እኛ ባይዘዌ ሮማንቲክ ማህበረሰብ አይደለንም ሮማንቲክ ማህበረሰብ አይደለም ተብለን ከምንታመን በጥናት የተደገፈ ነው አሁን ማውራችሁ ዝም ብዬ ያሳኳችሁ አይደለም አበሻ ነው እንትን አናቀም ፍቅርን ራሱ ወይ ልጆቹን ነው እናታችሁ የታለች ነው ምንለው በስሟ መጥራት ይጨንቀናል ድሮ እንደውም ይወድሻለሁ ማለት በጣም ሮማንቲክ አይደለንም እና ይጨንቀናል ራሱ ቀጥጣዋ ስንነቃ ራሱ ስለ ስራ ነው ትዝ የሚለን ራሱ እግዚአብሔር በጣም የፍቅር አምላክ ነው አይገርማችሁም ፍቅሩን በየጊዜው በመግለጥ መውደዱን በመግለጥ የሚያመን አምላክ ነው እንዲህ አይነት አምላክ ስለምናመልክ በእውነት አጨብጭቡለት ሃሌሉያ ለጨረሳ አምስት ጉዳይ ነኝ አሁን ቸርነትና ይልና ሰውን መውደዱ በተገለጠ ጊዜ ይላል መውደዱ ምን ማለት ነው ድሮም ይወደናል ቅድም እንዳልኳችሁ አሁን ግን የተገለጠው በማን ነው ቴንኪው በልጁ በኢየሱስ ክርስቶስ የሥላሴዎች ፍቅር የአብ ፍቅር የመንፈስ ቅዱስ ፍቅር የኢየሱስ ክርስቶስ ፍቅር እግዚአብሔር ከፍጥረት መነሻ ጀምሮ ለሰው ልጆች ያለውን ፍቅር መውደዱን በተገለጠ ጊዜ ሚለው ይሄ ቅድም የነገርኳችሁ ሰውዬ እንዳትረሱ እንደገና የወደቀውንም በደም የተለወሰውን ለነዚህ ፍቅሩን ሊያሳይ መውደዱ ተገለጠ በፍጹም ሊራራለት ለማይገባ ሰው መውደዱ ይገልጥ ኢየሱስ ክርስቶስን የፍቅር ድርሰት አድርጎ በመስቀል ላይ አንጠለጠለው ኢየሱስ ክርስቶስ የአብ የተገለጠ ፍቅር ነው ከዚህ የሚበልጥ ፍቅር ነፍሱን ለወዳጁ ሊሰጥ የሚችል ምናልባት በጭንቅ ለጻድቅ ሰው የሚሞት ምናልባት በጭንቅ ይገኝ ለኃጢአተኛ ግን የሚሞት ማን በመስቀል ላይ ለታጠበው ሳይሆን በእድፍ ላለው ለዚያ ሰው ከዚህ የሚበልጥ ፍቅር መውደዱ ተገለጠ የእግዚአብሔር ፍጥረቱን መውደድ ኢየሱስ ክርስቶስን የፍቅሩ መገለጫ አድርጎ ወዳችኋለሁ አለን መስቀል ላይ ልጁን አንጠልጥሎት መተኪያ የሌለውን ልጁን ሰጥቶን ወድሻለሁ ብትለወሽም በደም ወድሻለሁ ብትጣልም ወድሃለሁ በጨለማ ብትቀመጥም ወድሃለሁ በሞት ብትሆንም ወድሃለሁ ብሎ ኢየሱስ እኮ ሰውን ይወዳል ኢየሱስ እኮ ሰውን ያፈቅራል ኢየሱስ እኮ አይለመድም ኢየሱስ እኮ ይህን ፍቅር የማያውቀውን ማህበረሰብ ሞተለት ፍቅር የማያውቀውን ህዝብ በጥላቻ አይኑ የታወረውን ፍጥረት ኢየሱስ ክርስቶስ ራቁቱን ተንጣጥሎ ወድሃለሁ አለው ወድሃለሁ ይላችኋል ዛሬ ሄሎ ኢየሱስ ዛሬም ይሄን ቃል ጆሮአችሁ ላይ ያስተጋባዋል እወድሻለሁ እወድሃለሁ የተገለጠው ነው ፍቅሩ የፍቅሩ መገለጽ ነው ኢየሱስ የእግዚአብሔር የፍቅሩ መገለጫ መንገድ ነው እና ምንድነው ይሄን ሁሉ ታዲያ የሚያስጮህ ከአዲስ አበባ ድረስ መተ ካላችሁኝ የምህረቱን ልክ ላወራ ነው ሁሉ ጊዜ አንድ ምሳሌ እሰጣለሁ ድሮ አሁን እንኳን አዲስ አበባ የለም ይሄ ሚዛን ድሮ አንድ ሚዛን ነበረ እንደዚህ ሚል ለምሳሌ
5 ኪሎ ሙዝ ልትገሱ ስትሉ 5 ኪሎ ድንጋይ ይቀመጣል። ድንጋዩ ከተቀመጠ በኋላ ሙዙን እዚህ ጋር ይደረጋል። ምኑ እስኪሆን እንዴ እስኪል ያ ሚዛን እዚህ ሀገር አለ የለም አይደል? ድሮ ነበረ። ከዛ እዚህ ጋር ያለውን የሚወስነው የተቀመጠው ድንጋይ ነው። ወይኔ ታዲ ቢያንስ አንተ አሜን በል እንጂ ቤኪ አንተ አሜን አትልም? ተው ግን ምን ማለት ነው? ቆይ ስሙኝ። አሁን እዚህ ጋር ምን ርህራሄ ሲጨመር፣ ትዳር ሲጨምር፣ ልጆች፣ ስራ፣ ቢዝነስ፣ ጤንነት የሚያስፈልግ ዝም ሲጨምር እዚህ ጋር በተቀመጠው ሚዛን ልክ ነው። ስለዚህ ይሄንን የሚወስነው እዛ ጋር የተቀመጠው ድንጋይ ሆነ። ምን ማለት ነው? ይሄ ተወደድኩበት የምህረቱ መጠን እስቲ ሴት መጠን ማለት ምን ማለት ነው? የተሰፈረ ልኩ ስፍሩ የሚያስፈልግህን ሁሉ እንዲያደርግልህ እግዚአብሔር አስቀድሞ የወሰነልህ መጠን ነበር። የምን መጠን? የምህረት መጠን። ስለዚህ ይሄን ሁሉ ሲያደርግልህ ደግ ሆነህለት አይደለም፣ በጎ መልሰንለት አይደለም። እንደምኑ መጠን? መነሻው አንተ ሳትሆን እሱ ነው። ፍቅር መነሻው ሲደረግልህ አይደለም። ፍቅር ሰው ስለዋለልህ የምትውልበት አይደለም። ከሰው ምላሽ ሳትጠብቅ ለሰው የምትሆንበት ማለት ነው። ፍቅር ገዳይህን የምትወድበት፣ ክፉውን ለሚፈልግ መልካሙን እየፈለክ የምትገለጥበት እንጂ ፍቅር እቁብ አይደለም። እኔም ጥዬለታለሁ እሱም ይጥልልኛል፣ እኔም አብልቼዋለሁ እሱም ያበላልኛል እያለ ፍቅር አንዳንድ እንትኖችን በጎ ሲያደርግ እየጠበቅ አንተን በጎ ማድረግ ሳይሆን ለክፉ ሰው ለማይመልስ። ሰሞኑን አሜሪካ ላይ ዜናውን ሁሉ ይዞት የነበረው የሞተ ሰው ነበር አይደል? ሚስትዬ ያወራችሁን ሰማችሁ? እያለቀሰች እሱም በህይወት ቢኖር የሚያደርገው ይሄንኑ ነው። ይሄ ወንጌል ገዳዩን እንድትወድ በክፉ የፈለጉህን በመልካም እንድትፈልግ የሚያደርግ መነሻው መጠን ነው። መነሻው መጠን ነው። ምን ማለት ነው? ለልጄ አሁን የኔ ልጅ አንዳንድ ጊዜ እማልችለውን ይጠይቀኛል። ያው ለልጆቻችን መቼም ሁሉንም የምንችል ነው ይመስላቸው። ልጄ ትልቁ ነው። አሁን ራሱ ሁሉንም ነገር የምችል ነው ይመስለው እና እኔ የምልህ ዳድ የትኛው ኮሌጅ ነው አሜሪካ መማረው ይለኛል። እንዴ ለሱ አሁን ማትሪክ ወስዷል እና 12ኛ ክፍል አልፏል እና ኮሌጅ ስለመግባት ለምንድን ነው እንደዚህ የሚጠይቀኝ? ለሱ ምን ያክል የቸርነት መጠን እንዳለኝ ሂኖስ ስለሚያውቅ ምንም ነገር እምቢ እንደማልለው ያውቃል። የሚጠይቀኝ ከዙን ስለፈለገው ብቻ ሳይሆን ሌላ ሰውም እኮ አለ አጠገቡ። እነሱን ያልጠየቀው ለምንድን ነው? እንዴ እኔ ጋር መጠን አለ። የምን መጠን? የፍቅር መጠን። ልጄ ነው። ከዛስ እኔ ምን ብለው ጥሩ ነው? ድሮ እኮ እኔ ተመድቦ መንግስት ዩኒቨርሲቲ እንዲማር ነበር የምፈልገው። ችግር የለም አልኩት። እንዴ ጌታ ሆይ ይሄው ነግሬዋለሁ፣ ችግር የለም ብዬዋለሁ። እኔ ምንም አላቅም ምንም የለኝም፣ ግን ችግር የለም ብዬዋለሁ። ለምንድን ነው ችግር የለም ያልኩት? የፍቅሬ መጠን ነው። የርህራሄ መጠን ነው። እመኑኝ ምንም ነገር ባገኝ እመለሳለሁ ከማድረግ አልመለስም። ውለታ ግን ነው አይደለም። የምን መጠን? የሚደረግልኝን ሁሉ የወሰነው ድርጊቱ ወደፊት ነገ ሰርቼ የምከፍለው ሳይሆን አድራጊው የልቡ የፍቅሩ የርህራሄው የትዕግስቱ መጠን። እኔ ባጭሩ የእግዚአብሔር የትህትና ማሳያው ነኝ። ወንበዴ የነበርኩትን ሰው ገንዘብ ካረገ የፍቅሩ መገለጫ ነኝ። እኔ አሳየብኝ ቸርነቱን። ምን ማለት ነው?
በቃ አሁን አንዳንድ ነገር ስንጠይቀው በጎ ነገር ሆነንለት እኮ አይደለም የሚያደርግልን ከራሱ ነው ያንተ ፍቅር መነሻው ከራስ የመውደድ የማያር የኔ ጌታ እንዳትወደኝ በመልካምነቴ አይደለም ማንነቴ እንዳጠላ በተግባር ፍቅር አያስችልህም አባቴ ያለ ምክንያት ወደ በምክንያት አጠላም የምሕረት መትበር መለኪያ የለውም ያንተ ፍቅር መነሻው ከራስ ምን አይነት መዝሙር ነው በጌታ በኢየሱስ ሀንዬን ጌታ ይባርካት በስማ በዚህ ፍቅር ነው የተወደድ ነው ይሄንን ልነግራችሁ ነው ከአዲስ አበባ የመጣሁት የርህራሄ መጠን የፍቅሩ መጠን እኛን ከወደቅንበት ዛሬም ጠላት ይፈር እግዚአብሔር ይወደናል ምክንያት ጠቅሶ ካልወደደኝ ሰበቤን ጠቅሶ ሊጠላኝ Thank you Jesus ጭብጨባላችሁ ለአብ ክብር ይሁን ለወልድ ክብር ይሁን ለመንፈስ ቅዱስ ክብር ይሁን ሃሌሉያ አቦ በቃ ለዛሬ ይበቃችኋል በእውነት በቃ በዚህ መንፈስ ኑሩ እሺ ስትኖሩ የሆነላችሁ ነገር በሙሉ ሰውን ወደዱ በተገለጠ ጊዜ እንደ ምሕረቱ መጠን ስንት እኮ ተኝቶ በዛው ይቀራል ስንት እንኳን እናንተ ተወልዳችሁ ባላደጋችሁበት በዚህ ምድር ማን ይመስላችኋል ወጣ ያስወጣ ያስገባችሁ ማን ይመስላችኋል ይሄን ብርሃን ያበራላችሁ ማን ነው ከሞት ከሲኦል ከገሃነም ከሃይማኖት ቅርፊት ያላቆ በልጁ ያረጋችሁ ማን ይመስላችኋል የእግዚአብሔር ቸርነት ይሄንን አደረገ በቃ ይሄ ምሕረት አሁንም በህይወት ያኖረናል የነገው ዋስትናችን ያስቀመጥነው በአካውንታችን ያለ የወለድናቸው ልጆች አይደሉም የነገም ዋስትናችን የተመዘነልን የምህረትና የቸርነቱ መጠን ለነገም ነገ ምን ይመጣል ብለን አራንፈራም እስቲ አልፈራም ብለው አንዴ አልፈራም ደፋር ስለሆነ አይደለም ማንፈራው ነገም ጭምር በማን እጅ ነው ያለው እያንዳንዱን ቀን ምን ኖረው በማን እጅ ስለሆነ ነው ይሄ እጅ ነፃ አውጥቶኛል ይዞኛል ጥሎኛ ያቀም ካላችሁ በዚህ እጃችሁ ለእግዚአብሔር ጭብጨባ የቀራውን ደግሞ ነገ እንዴት ጥሩ ነው እንዴት ነው ሰውነት ይሆናል እንደ ፓስተርዬ እንዴት ጥሩ ነበረ ምንም አይልም ስብከቱ ጥሩ ነው አይደለ አንተ ርዕሱን ስነግረው ርዕስ ምንድነው አለኝ አዲስ አበባ ሆኜ ርዕሱን ስነግረው ዋይ ይሄ በጣም በቃ በጣም ትክክል ነው አለኝ ደስ አለኝና በቃ ገና እና ልክ ኤርፖርት መጥቶ ሲቀበለኝ ጥቅሱ መጣብኝ በጣም ጥሩ ጥቅስ ነው አለኝ በቃ ወደነዋል ይሄዳል አለኝ ከኛ ጋር በቃ ይሄ ጥቅስ ይሄድባቸዋል ይሄን ጥቅስ በቃ ኑሩት ዞር ብላችሁ ጨብጡትና በትግርኛም እንደ ምህረቱ መጠን ነው የሚያኖርህ በሉት ዞር ብላችሁ በአማርኛም አይዞህ በሉት እንደ ምህረቱ መጠን ያኖርሃል እናንተ ያኮረፋችሁ አንዳንዶቻችሁ እናንተንም ኢየሱስ ይወዳችኋል Praise the Lord wow ይሄንን ጌታ እንደግል አዳኝ ያልተቀበለ ሰው እናንተ መሃል አለ ደስ ብሎኛል ኢየሱስ ስላወራው ኢየሱስን ስለማወራ ደግሞ ይሄን ሰሞን ይበለጠ ደስ ይለኛል በጣም ያልባከነ ዊኬንድ እናሳልፋለን ማትቆጩ በቸርች በመምጣታችሁ ማትቆጩበት ምሽትና ዊኬንድ ይሆናል ክብር ለእርሱ ይሁን አዳዲስ ሰዎች ትኖር ይሆን ጌታ ኢየሱስን እንደግል አዳኝ እንዳው ምናልባት በትግርኛ ይሻል ይሆን ምን ዋትሻልዱ ክብር ለአምላክ ደስ ብለህ ይቆና ምናልባት ሃሌሉያ ምናልባት